ማርቲን ኦዴጋርድ ከብሩኖ ጉማሬሽ ጋር በጋራ ስለመጫወቱ የሰጠው አስተያየት። ጉማሬሽ በጣም ጥሩና ከፍተኛ ብቃት ያለው ተጫዋች እንደሆነ አምናለሁ። አዎ በጣም ጥሩ ተጫዋች ነው። በእውነቱ እሱ ለአንድ እግር ኳስ ተጫዋች ተፈጥሮ የሰጠችው ሁሉ ነገር ያሟላ በጣም ተፈጥሯዊ የመሃል ሜዳ ተጫዋች ነው ብዬ አስባለሁ። ጉማሬሽ ቡድናችንን ከተቀላቀለ ከመጀመሪያው ቀን ጀምሮ ያ ሰው በጣም ምርጥ ተጫዋችና አካላዊ ብቃቱም ጥሩ ነበር። በተፈጥሮ ፈርጣማ ተክለሰውነት የታደለ ተጫዋች ነው። በሊጉ ትልቅ ልምድ ያለውና ከማንም ጋር መጋፈጥ የማይፈራ አግሬሲቭ ተጫዋች እንደሆነ አውቃለሁ። እሱ እግሩ ስር ኳስ ስትገባና ኳሷን ሲይዝ የተረጋጋና ኳሱን ለማመስጠት እንዳለበት ቀድሞ የሚረዳ ከኳስ ጋርም ያለ ኳስም በጣም ጥሩ ተጫዋች ነው። የሚገርመው ደግሞ ተፈጥሯዊ መረጋጋት ያለውና ሁልጊዜ ሜዳ ላይ ትክክለኛውን ነገር ያደርጋል። ቡድኑ ሲጠቃ ይከላከላል፣ ቡድኑ ሲያጠቃ ያጠቃል። ትክክለኛ ረጅም አጭር ፓስ ሳይዛነፍ ለቡድኑ አጋሮቹ ይለቃል። ስለዚህ በጣም ምርጥ ተጫዋች ወደ ቡድናችን አመጣናል በማለት ተናግሯል። በሌላ ዜና ማርቲን ዙቢሜንዲ ስሙ እንደገና ከሪያል ማድሪድ ጋር የተያያዘ ነው። አርሴናልም ሪያል ማድሪድ ዝውውር ይቀበላል ተብሎ ይጠበቃል።